ሳምንት የተማርነው ስለ እንግዲህ የቅዳሴ ወደ ሶስተኛው ክፍል ነው የተሸጋገርን ያለ ነው። ሁለቱን የቅዳሴ ክፍል ትምህርቶች ስንማማር ቆይተናል። የመጀመሪያው የዝግጅት ክፍል የሚባለው ነው። ከዛ አሃዱ ከተባለ ጀምሮ እስከ ፍሬ ቅዳሴው ወይም አኮቴተ ቁርባን ብሎ ካህኑ ፍሬ ቅዳሴውን እስከሚጀምርበት ጊዜ ድረስ ያለው የትምህርት ክፍል ይባላል። አኮቴተ ቁርባን ወይም ፍሬ ቅዳሴ ከተጀመረ በኋላ ያለው ክፍል ደግሞ ዋናው የቅዳሴ ክፍል የምስጢር ክፍል እንደሚባል አይተናል። ዲያቆኑ ጻውኖሰ ክርስቲያን ካለ በኋላ አጽቦተ እድ ዲያቆኑ ጻውኖሰ ክርስቲያን ብሎ የሚያውጀውን አዋጅ ተከትሎ ካህኑ ንጹሕ የሆነ ንስሐ የገባ ቅዱስ ሥጋውን ክቡር ደሙን እንዲቀበል፣ ንጹሕ ያልሆነ ንስሐ ያልገባ ግን ሥጋውን ደሙን ከመቀበል እንዲቆይ የሚያውጀውን አዋጅ ተመልክተናል። ከዛ ቀጥሎ እንግዲህ ቤተ ክርስቲያናችን ሐዋርያዊት ቅድስት አንዲት ዓለም አቀፋዊት ቤተ ክርስቲያን ስለሆነች የእምነቷን መግለጫ በየትኛውም የአምልኮ ስርዓቷ ላይ ትገልጣለች። በቅዳሴም ላይ የጸሎተ ሃይማኖት የምንጸልይበት ክፍል አለ። ሁለት አይነት ነው እንግዲህ አፖስቶሊክ ትራዲሽን ወይም ሐዋርያዊ ትውፊት በሚባለው መጽሐፈ ሥርዓት ላይ ከተቀመጠው በመነሳት የሊቃውንት ቅዳሴ በሚቀደሱባቸው ቅዳሴያት ላይ ጸሎተ ሃይማኖት የሚለውን የዘወትር ጸሎታችን ላይ ያለውን ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የሙታንን መነሳት ተስፋ እናደርጋለን እስከሚለው የመጨረሻው ክፍል ድረስ ያለውን በጉባኤ ኒቅያና በጉባኤ ቁስጥንጥንያ አባቶቻችን የደነገጉትን ድንጋጌ መንፈስ ቅዱስን እኛና መንፈስ ቅዱስ ወስነናል ብለው ሐዋርያት እንዳስተማሩት ትምህርት አባቶቻችንም በየዘመኑ የተነሱ መናፍቃንን ረድተው እምነታችንንም ደግሞ አጽንተው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የእምነት መግለጫዋ ምን እንደሆነ የሚያስረዱበት የሃይማኖት ድንጋጌ አለ። እሱንም ቅዳሴያችን ላይ እንጸልየዋለን። የሊቃውንት ቅዳሴ ሲቀደስ ጸሎተ ሃይማኖት ይባላል። ቅዳሴ ሐዋርያት፣ ቅዳሴ እግዚእ፣ ቅዳሴ ማርያም፣ ቅዳሴ ዮሐንስ ወልደ ነጎድጓድ ሲቀደስ ደግሞ አመክንዮ ዘሐዋርያት የሚለው የጸሎት ክፍልም እንደዚሁ ሐዋርያት በድንጋጌ ያስቀመጡት ክፍል የሚነበብበት እንደሆነ ለማየት ሞክረናል። እንግዲህ ባለፈው ትምህርታችን ማለት ነው። ዛሬ የምናልፈው በቀጥታ ከዛ ቀጥሎ ወዳለው የቅዳሴው ክፍል ነው። አጽቦተ እድና ማቅድሳትንም እንደዚሁ ባለፈው ክፍል ትምህርታችን ተመልክተናል። ካህኑ እጁን ታጥቦ ወደ ፍሬ ቅዳሴው ሲገባ ያለውን ክፍል ነው ለማየት የሞከርነው። እንዳጠቃላይ ወደ ሶስተኛው የቅዳሴ ክፍል ሲገባ ካህኑ ምን ይላል? ወንትመጦን በለኩነኔ መሀብትከ ቅድስት እንተ ይእቲ በለሞት ሰማያዊት፣ ቅድስት ከምትሆን ስጦታ ሳይፈረድብን እንቀበል፣ ይህችውም የማታልፍ ሰማያዊት ናት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ኃይልና ብርታት ከእርሱ ጋር ከመንፈስ ቅዱስም ጋር ላንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ብሎ ካህኑ ይህንን ጸሎት ይጸልያል። በነገራችን ላይ በቤተ ክርስቲያናችን በሁሉም ጸሎታት ላይ፣ መስተብቆዋት ላይ፣ ሊጦኑ ላይ፣ ቅዳሴውም ላይ ስንመለከት ይሄ የጸሎቱ መጠቅለያ ሁልጊዜ አብሮ የምንሰማው በእርሱ ያለ ክብር ጽል ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን፣ ዘወቱ ለከ ስብሐት ወሂዝ ኢዜኒ ወዘልፈኒ ወለዓለመ ዓለም የሚለው የጸሎት መደምደሚያ በሁሉም የጸሎታችን ክፍሎች ላይ ያለ ነው። ይሄ መጽሐፍ ቅዱሳዊ ነው። በአዲስ ኪዳን ጸሎት ሁሉ በክርስቶስ ስም እንዲደረግ ያው ቅዱሳን ሐዋርያት ቅዱስ ጳውሎስም ያዛል። ራእይ ምዕራፍ 5 ቁጥር 12 ላይ ስንመለከት ይህንኑ ክፍል እንመለከታለን። ዛሬ የምናየው እንግዲህ በቀጥታ ወደ ሶስተኛው ክፍል ገብተናል ማለት ነው። ሶስተኛው የቅዳሴ ክፍል
አኮቴተ ቁርባን ወይም የአማንያን ቅዳሴ ይባላል። ዛሬ የምንመለከተው እዚህ ክፍል ላይ ካህኑ አንድ የሚጸልየው ጸሎት አለ። ይሄም ጸሎት ምንድነው? አልሉ አልባቢክሙ፣ ህሊናችሁን ወደ ላይ ከፍ ከፍ አድርጎ ሰማያዊ የሆነውን ምስጢር፣ መለኮታዊ የሆነውን ምስጢር፣ የቅዱስ ሥጋውን የክቡር ደሙን ዘላለማዊነት፣ ሕያውነት፣ አዳኝነት፣ የህይወት ምግብነት እንድንረዳ ከስጋዊ አስተሳሰብ፣ ከስጋዊ ህሊና፣ ከስጋዊ አእምሮ ወጥተን ሰማያዊ የሆነውን ነገር እያሰብን የምናስቀድሰው ቅዳሴ፣ የምንጸልየው ጸሎት ሊሆን እንደሚገባ ትምህርታችን ያስረዳናል ማለት ነው። በጥንቷ ቤተ ክርስቲያን ምዕመናን ያመጡትን ኅብስትና ወይን፣ መባ፣ ቁርባን ዲያቆናቱ መንበሩ ላይ የሚያቀርቡት ንዑሰ ክርስቲያን ከተሰናበቱ በኋላ እንደነበር ከላይ በነበረን ትምህርት ተመልክተናል። በጥንቷ ቤተ ክርስቲያን አገልግሎት ላይ ይውሉ ከነበሩት ቅዳሴያት አንዱ በሆነው ቅዳሴ ባስልዮስ ውስጥ እንደተጠቀሰው እንደምታውቁት በቤተ ክርስቲያናችን 14 ቅዳሴያት አሉ። እነሱ እንግዲህ በዝርዝር ይህንን የመደበኛውን የቅዳሴ ትምህርት ከጨረስን በኋላ 14ቱንም ቅዳሴያት ለመመልከት እንሞክራለን። ይዘታቸው አሁን ፕሮቴስታንቱ፣ ሌሎችም ከኛ እምነት ውጭ የሆኑ ሰዎች ቅዳሴ መጽሐፍ ቅዱሳዊ እንዳልሆነ፣ ቤተ ክርስቲያናችን በአምልኮ ስርዓቷ ውስጥ ክርስቶስን እንደማታመልክ፣ ክርስቶስን እንደማትሰብክ፣ እንደማታስተምር የሚናገሩባቸው ክሶች አሉና እንዴት ባለ መንፈስ ቅዱስ በገለጠው መገለጥ አባቶቻችን ሊቃውንት እንዴት አድርገው እግዚአብሔርን እንደሚያመሰግኑ፣ ክርስቶስን በቅዳሴያቸው እንዴት አድርገው እንደሚገልጡት እንመለከታለን በዝርዝር ቅዳሴያቱን። ስለዚህ ከጥንቱ ቅዳሴያት አንዱ በሆነው ቅዳሴ ባስልዮስ ውስጥ እንደተጠቀሰው ዲያቆኑ ምዕመናን ያመጡትን መባ ቁርባን ይዘው እንዲቀርቡ ኦፈሪን ኦርደር ተራ በተራ በስርዓት አቅርቡ የሚል ትእዛዝ ያስተላልፍ ነበረ። ይህ ትእዛዝ ወደ ግዕዝ በተተረጎመው ቅዳሴ ባስልዮስ ውስጥ በትህትና ቅረቡ የሚል ትርጉም ይዟል። ለዚህ የዲያቆን ትእዛዝ ህዝቡ ኤመርሲ ኦፍ ፒስ የሳክሪፋይስ ኦፍ ፕሬይዝ ወይም የግዕዙ ቅዳሴ ባስልዮስ ውስጥ እንደምናገኘው ምህረት ወሰላም ወመስዋዕተ ስብሐት በማለት ይመልሳሉ። የዲያቆኑ ሙሉ ትእዛዝ የሚከተለው ነው። ተንሱ ወቁሙ በረአድ፣ ቁሙ ሰናየ፣ ቁሙ በጻይቅ፣ ቁሙ በፍርሃተ እግዚአብሔር ወበትህትና ቅረቡ። ምን ማለት ነው? ተነስታችሁ በመንቀጥቀጥ ቁሙ፣ በበጎ ቁሙ፣ በመትጋት ቁሙ፣ እግዚአብሔርን በመፍራት ቁሙ፣ በትህትናም ቅረቡ እያለ ዲያቆኑ ያውጃል ማለት ነው። ይህ የዲያቆኑ ትእዛዝ በዚህ ሰዓት ቅዳሴ ላይ በዓይናችን የማናየው የተለየ መንፈሳዊ ክንውን እየተካሄደ መሆኑን ይጠቁማል። እንግዲህ ቅዳሴ ሄቨን ኦን እርዝ የሆነ አምልኮ ነው። ሰማያዊ የሆነ ግን በምድር የሚከናወን ስርዓት አምልኮ ነው። ለዛ ነው ወደ ቅዳሴ ገባን፣ ቅዳሴ ገቡ ካህናቱ፣ ዲያቆናቱ ወደ ቅዳሴ ገቡ የሚባለው ወደ ሰማያዊው ምስጢር የምንገባበት የአምልኮ ስርዓት ስለሆነ ማለት ነው። ንዑሰ ክርስቲያን እስኪሰናበቱ ድረስ ያለው ስርዓት አምልኮ በዋነኝነት የቃለ እግዚአብሔር ትምህርት ላይ የሚያተኩር ነው። ለዛ ነው ንዑሰ ክርስቲያን ወይም ገና ቅድም ባለፈው ትምህርታችን እንደተመለከትነው ንዑሰ ክርስቲያን የሚባሉት ያልተጠመቁ ክርስትናን ለመቀበል ወደው ፈቅደው በመማር ላይ ያሉ ሰዎች ስያሜ ነው እና በጥንቷ ቤተክርስቲያን ታሪክ እነዚህ ሰዎች 3 ዓመት ነበረ የትምህርት ጊዜያቸው። 3 ዓመት የሃይማኖት ትምህርት ይማራሉ። ነገር ግን ቅዳሴ እንዲያስቀድሱ ይፈቀድላቸው ነበር፣ አይከለከሉም ነበር። ቅዳሴ የሚያስቀድሱት ግን እስከዚህኛው ክፍል ድረስ ነው። ጻኡ ንዑሰ ክርስቲያን ብሎ ዲያቆኑ ወንጌል ከተነበበ በኋላ እስከሚያውጅበት ሰዓት ድረስ ማለት ነው። ከዛ በኋላ ይወጡ ነበር። ምክንያቱም ያላመነ ሰው፣ ያልተጠመቀ ሰው የክርስቶስን ሥጋና ደም መቀበል ስለማይችል ማለት ነው። ስለዚህ በተለይ ሁለተኛው የቅዳሴ ክፍል ቅዱሳት መጻሕፍት የሚነበቡበት የሐዲስ ኪዳን 4 መጻሕፍት ይነበባሉ። ሁለተኛው የትምህርት ክፍል የሚባለው የቅዳሴ ክፍል ላይ ወደኋላ በዝርዝር እንደተማርነው ማለት ነው። ዲያቆኑ ከቅዱስ ጳውሎስ መልእክታት ያነባል። ንፍቁ ዲያቆን ከመልእክታተ ሐዋርያት ያነባል። ንፍቁ ካህን ተጨማሪ ካህን ማለት ነው ከግብረ ሐዋርያት የሐዋርያት ሥራ ያነባል። ከዛ በኋላ ዋናው ሰራዩ ካህን ደግሞ ወንጌል ያነባል። ከ4 ወንጌላት ለዕለቱ የተመደበውን በግጻዊው መሰረት
የሚያነብበት ክፍል ስለሆነ የትምህርት ክፍል በመባል ይታወቃል ማለት ነው። ስለዚህ ንዑሰ ክርስቲያን ይህንን ክፍል እንዲያስቀድሱ የሚፈቀድላቸው እየተማሩ ስለሆነ ከሚማሩት ትምህርት ጋር የሚሄድ ክፍል በመሆኑ ቤተ ክርስቲያን ይህንን ሰርታ እስከዚህ ክፍል ድረስ እንዲያስቀድሱ ታደርግ ነበር። በአማንያን ቅዳሴ ግን የሰው ልጅ ሊመረምረው በማይችለው መንገድ በግብረ መንፈስ ቅዱስ የቀረበው ህብስትና ወይን የጌታ ሥጋና ደም ወደ መሆን ይለወጣል። የዲያቆኑ ትእዛዝ ማስፈራሪያ ሳይሆን ከፍ ወዳለ ሰማያዊ ምስጢር መግባታችንን የሚያስረዳ ነው ማለት ነው። የአማንያን ቅዳሴ ወይም አኮቴተ ቁርባን ዩካሪስቲክ ፕሬየር በሰራዩ ካህንና በህዝቡ መካከል በሚደረገው አውሶ ወይም ምልልስ ዲያሎግ ይጀምራል። አኮቴተ ቁርባን ለምሳሌ ቅዳሴው ዛሬ እመቤታችን የዓመታዊ ክብረ በዓሏ ነው፣ ሕንጸተ ቤተ ክርስቲያን ነው። ዛሬ ቅዳሴ ማርያም ይቀደሳል። አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ ጸሎቶ በረከቱ ይሃሉ ምስሌነ ለዓለም ዓለም ብሎ ካህኑ ምን ይላል? እግዚአብሔር ምስለ ኩልክሙ። እኛ ምን እንላለን? ምስለ መንፈስከ አይኩትዎ ለአምላክነ ርቱ ይደሉ አጽኖ አልባቢክሙ ብናበ እግዚአብሔር አምላክን እያልን የምንመልሰው አውስኦ ወይም ምልልስ አለ ማለት ነው። እንደ ቅዳሴያቱ አይነት የአውስኦ ይዘት ቢለያይም በሁሉም ዲያሎግ አልሉ አልባቢክሙ የሚለው ክፍል ግን አለ። ሊፍት አፕ ዩር ሀርትስ የሚል ትእዛዝ ስለሚገኝ አንዳንድ ሊቃውንት ይህንን የቅዳሴ ክፍል ለማመልከት ሰርሰም ኮርዳ የተሰኘውን የላቲኑን ቃል ይጠቀማሉ። አልሉ አልባቢክሙ ልቦናችሁን ከፍ ከፍ አድርጉ የሚለው የካህኑ ትእዛዝ የልባችን ናፍቆት ወደ ሆነው ወደ ሰማይ ተነጥቀን የእግዚአብሔርን መንግሥት ዘላለማዊ ሐሴት ለመጥገብ ያለንን ናፍቆት ያመለክታል። ቅዳሴ ዮሐንስ አፈወርቅ መግቢያ ላይ ዲያቆኑ እንዲሁ የሚያዜመው ዜማ አለ። ህሊናክሙ በሰማይ ያሉ ልብክሙ አእምሩ አበዘ ትቀውሙ ወስምዑ ቃለ ጽድቅ ወአጽምዑ ዜና ሰናየ ይላል ዲያቆኑ የቅዳሴ ዮሐንስ አፈወርቅ መግቢያ ላይ። ምን ማለት ነው ትርጉሙ? ህሊናችሁ ወደ ላይ ይሁን፣ ልቦናችሁ በሰማይ ይኑር፣ የምትቆሙበትን እወቁ፣ የጽድቅንም ቃል ስሙ፣ በጎ ነገርንም አድምጡ ማለት ነው እና ቅድም እንደሰማችሁት እንደየቅዳሴው እንደየሊቃውንቱ የቅዳሴ ክፍል ቢለያይም ዋናው ግን በዚህ ክፍል ላይ ካህኑ የሚያነሳው ሐሳብ አልሉ አልባቢክሙ ልቦናችሁን ከፍ ከፍ አድርጉ የሚለው የካህኑ ትእዛዝ የልባችን ናፍቆት ወደ ሆነው ወደ ሰማይ ተነጥቀን የእግዚአብሔርን መንግሥት ዘላለማዊ ሐሴት ለመጥገብ ያለንን ናፍቆት ያመለክታል። ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 2 ከቁጥር 4 እስከ 7 ላይ ምንድን ያለው? እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ ከእርሱም ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። አያችሁ። ስለዚህ የክርስቲያኖች ናፍቆት የእውነተኛ አማኞች ተስፋ በምድር ያለው አይደለም፣ በሰማይ ያለውን በዘላለማዊው የእግዚአብሔር መንግሥት የሆነልንን ተስፋ ልናደርግ ይገባል እንጂ በምድር የሆነውን የምናየውን ተስፋ ልናደርግ እንደማይገባ ቅዱስ ጳውሎስ በደንብ በመልእክቱ ያስረዳናል። የሚያየውንማ ማን ተስፋ ያደርጋል? የሚመጣውን የማናየውን ክርስቶስ ለእኛ ተስፋ የሰጠንን እርሱን ዘላለማዊ የሆነውን ሕይወትና ኑሮ ተስፋ እንደምናደርግ በቅዳሴያችንም ላይ የምንረዳው ይህንን ነው ማለት ነው። ተስፋችን ምድራዊ ሳይሆን ሰማያዊ ነውና የእግዚአብሔርን መንግሥት በምላት እስክትሰጠን ድረስ
ሄቨን ኦን እርዝ በተሰኘው ዝነኛ መገለጫ በሚታወቀው የቅዳሴ አገልግሎት በምድር ላይ ሆነን ሰማያዊውን ጣዕም እንለማመዳለን። ቅዳሴ በነገራችን ላይ ከትንሣኤ ዘጉባኤም በኋላ የሚቀጥል ነው። ቅዳሴ ዘላለማዊ ነው። አሁን እኛ በስጋ ሆነን በኃጢአት ሆነን በድካም ውስጥ ሆነን በብዙ መውጣት መውራድ ውስጥ ሆነን ነው ቀዳሲያኑም አስቀዳሾቹም የምንገለገል። ከሞት በኋላ ከትንሣኤ ዘጉባኤ በኋላ ግን እንደ መላእክት ጌታ በማቴዎስ ወንጌል ምዕራፍ 22 ላይ እንደተናገረው ከትንሣኤስ በኋላ እንደ መላእክት እንደ እግዚአብሔር መላእክት ይሆናሉ ብሎ እንደተናገረ ክርስቲያኖች አማኞች ጌታ ወደዚህ ዓለም ለፍርድ መጥቶ ለእያንዳንዱ እንደ ሥራው ዋጋውን ከከፈለ በኋላ ጻድቃን በመንግሥተ ሰማያት የሚኖራቸው ኑሮ ቅዱሳን መላእክት እግዚአብሔርን እያመሰገኑ በሚኖሩበት የምስጋና ሕይወት ነው የምንቀጥል። መላእክቱ ያንኑ አገልግሎታቸውን ይቀጥላሉ፣ እኛ ግን እንደ መላእክት እንሆናለን። ስለዚህ ያንን ነው አሁን የምንለማመደው ማለት ነው። አሁን ቅዳሴ ስናስቀድስ ቤተ ክርስቲያን የቅዱሳን ህብረት ስለሆነች በዛ ህብረት ውስጥ ያሉ ቅዱሳን ሁሉ ይመጣሉ አሉ ከኛ ጋር። እኛ ግን አይናችን ስጋዊ ስለሆነ አናያቸው፣ በመንፈስ ግን እንረዳለን፣ ከኛ ጋር እንደሆኑ እናውቃለን። ቅዱስ ጳውሎስ ዕብራውያን 12 ላይ የገለጣቸው ምስክሮች አላቸው። እንደ ደመና በዙሪያችን የከበቡን ምስክሮች ሁሉ በቅዳሴ ሰዓት ከኛ ጋር አብረው እግዚአብሔርን ያመልካሉ፣ እግዚአብሔርን ያመሰግናሉ። ይህንን የምናየው ግን ከትንሣኤ ዘጉባኤ በኋላ እንደሆነ ነው የምንረዳው። በሶርያ ቤተ ክርስቲያን በጥንታዊነታቸው ከሚታወቁ ቅዳሴያት መካከል አንዱ በሆነውና አኮቴተ ቁርባን ዘቅዱስ ያዕቆብ እሆሁ ለእግዚእነ ወይም የጌታ ወንድም በሚል ርዕስ ወደ ግዕዝ በተተረጎመው ቅዳሴ ውስጥ የሚከተለውን ዲያሎግ ምልልስ እናገኛለን። ካህኑ ፍቅረ እግዚአብሔር አብ ወጸጋ ዘዋህድ ወልድ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ወሱታፌ መንፈስ ቅዱስ የሃሉ ምስሌክሙ ይላል። ምን ማለት ነው? የእግዚአብሔር አብ ፍቅር፣ የአንድ ልጁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሆን ማለት ነው። ይሄ መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ የተናገረውን የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን እያለ ቅዱስ ጳውሎስ ይመርቃል። ሕዝቡም ምስለ መንፈስከ ከመንፈስህ ጋር ይሁን ይላል። ካህን ላዕለ ይኩን ህሊናክሙ ወአእምሮትክሙ ወአልባቢክሙ፣ ህሊናችሁ፣ ሐሳባችሁ፣ ዕውቀታችሁና ልባችሁ በላይ በሰማይ ይሁን ይላል። ተመልከቱ። ከዛ ሕዝቡ ምን ይላል? ብነ ሀበ እግዚአብሔር፣ በእግዚአብሔር ዘንድ አለን። ልባችን ባለበት በዚያ እኛም በእግዚአብሔር ዘንድ አለን። ካህን ናኩቶ ለእግዚአብሔር፣ እግዚአብሔርን እናመስግነው። ሕዝብም ርቱ ወጽድቅ ይደሉ፣ እውነት በእውነት ይገባል እያሉ ይመልሳሉ ማለት ነው። የእስክንድርያው መንበረ ፓትርያርክ ቅዳሴ በመባል የሚታወቀው አኮቴተ ቁርባን ዘቅዱስ ማርቆስ ወንጌላዊ ደግሞ ከዚህ ለየት ያለ አውሶ አለው። ካህኑ እግዚአብሔር ምስለ ኩልክሙ፣ እግዚአብሔር ከሁላችሁ ጋር ይሁን ሲል ሕዝቡ ምን ይላሉ? ከመንፈስ ጋር ምስለ መንፈስከ ይላሉ። ካህኑ አልዕሉ አልባቢክሙ፣ ልቦናችሁን ከፍ ከፍ አድርጎ ሲል ሕዝብ ብእነ ሀበ እግዚአብሔር አምላክነ፣ በአምላካችን በእግዚአብሔር ዘንድ አለን። ካህኑ አይኩትዎ ለአምላክነ፣ አምላካችንን አመስግኑት። ሕዝቡ ርቱ ወጽድቅ ይደልዎ፣ እውነት በእውነት ይገባዋል በማለት ተሰጥኦውን ይመልሳሉ ማለት ነው። አፖስቶሊክ ትራዲሽን ወይም ሐዋርያዊ ትውፊት በሚል ስያሜ በሚታወቀውና በሦስተኛው ምዕተ ዓመት እንደተደረሰ በሚነገርለት መጽሐፈ ሥርዓት ውስጥ ያለው አኮቴተ ቁርባን ከቅዳሴ ማርቆስ ጋር አንድ አይነት አውሶ ይዟል። ይህን አኮቴተ ቁርባን መሠረት አድርጎና ተስፋፍቶ የተዘጋጀው ቅዳሴ ሐዋርያት ግን ከላይ የጠቀሱትን ተራ ቁጥር 2 እና 3ን ያቀያይራቸዋል። ካህኑ አይኩትዎ ለአምላክነ ሲል ደግሞ ምዕመናን የሚሰጡት መልስ ርቱ ይደሉ የሚል ብቻ ነው። በኢትዮጵያ አባቶቻችን የተደረሱ ቅዳሴያት በሙሉ የቅዳሴ ሐዋርያትን አውሶ ዲያሎግ ይከተላል። እንግዲህ የመጀመሪያው ቅዳሴ ከ14ቱ ቅዳሴያት የሐዋርያት ቅዳሴ ነው። የሐዋርያት ቅዳሴ ነው። አብዛኛው ሌሎቹም ቅዳሴያት ልክ ወደ አኮቴተ ቁርባን ወደ ፍሬ ቅዳሴው ሲገባ ይህንን የሐዋርያት ቅዳሴ ላይ ያለውን አውስኦ ወይም ምልልስ የሚከተሉ ይሆናል ማለት ነው። ቅዳሴ ባስልዮስ አውስኦ ግን ከላይ የተጠቀሰውን የቅዳሴ ማርቆስን ቅደም ተከተል ይዟል። በ318ቱ የኒቅያ ጉባኤ
አባቶች ስም የተሰየመው ቅዳሴ ሁለት አይነት ምልልሶችን ያስነብበናል። ቅዳሴው እንደ ሌሎቹ ቅዳሴያት በቅዳሴ ሐዋርያት አውስኦ ይጀምርና እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አይቁትዎ ለአምላክን ርቱ ይደሉ አሌሉ አልባቢክሙ ብናበ እግዚአብሔር አምላክን። ይሄ ነው ብዙዎቹ ቅዳሴያት ላይ ያለው የመጀመሪያው አውስኦ ማለት ነው። ከዛ ግን መሃል ላይ የሰለስቱ ምዕት ቅዳሴ ላይ የክርስቶስን የማዳን ሥራ ዘርዝሮ ከጨረሰ በኋላ በዚያም በመቃብር ሳለ ወደ ባሪያ ወደ አዳም ወደ ልጆቹም እንዲህ ብሎ ጮኸ ከሚለው ማብራሪያ ጋር የሚከተለውን አውስኦ ያቀርባል። የማን ቅዳሴ? የሰለስቱ ምዕት የ318ቱ አባቶች ቅዳሴ ማለት ነው። ከዛ ምን ይላል? እግዚአብሔር ከሁላችሁ ጋር ይሁን ከመንፈስ ጋር ይላሉ ሕዝቡ። ካህኑ አምላካችንን አመስግኑት እውነት ነው ይገባል ይላሉ ሕዝቡ። ካህኑ ልቦናችሁን ከፍ ከፍ አድርጉ፣ ሕዝቡ በአምላካችን በእግዚአብሔር ዘንድ አለን። የሰማይ አባታችን ሆይ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት 3 ጊዜ ብለው ጌታችንና አምላካችን አንተ ነህ የሚል ተሰጥኦ ይመልሳሉ ማለት ነው። ያው ሰው ያኮተተ ቁርባኑ መጀመሪያ ላይ ከተባለ በኋላ እዚህ ቦታ ላይ ተደገመው ጌታችን ክርስቶስ አዳምንና ልጆቹን ለማዳን በአካለ ነፍስ ወደ ሲኦል ከወረደ በኋላ ምንም ተስፋ በሌለበት በዚያ የጨለማና የእስር ስፍራ የሰጣቸውን ሰላም ለማመልከት ይመስላል። እንግዲህ ቅዳሴ ላይ ያሉትን ስርዓቶች በሙሉ አባቶቻችን ሲሰሩ መጽሐፍ ቅዱስን የሐዋርያትን ትውፊት እና ትምህርት የሊቃውንትን የአባቶችን ትምህርት መሰረት አድርገው ለምሳሌ ተንሥኡ ለጸሎት የሚለው ቅዳሴ ላይ ዲያቆኑ የሚያዜመው ዜማ አባታችን አዳም በሲኦል ሳለ የጸለየው ጸሎት ነው ብለው ሊቃውንቱ ይተረጉሙታል። በተለይ የስቅለት ዕለት ግብረ ሕማማቱ ላይ ሲተረጎም እንደምትሰሙት አዳም ተስፋ አድርጎ ይኖር ስለነበር እንደሚድን እግዚአብሔር ተስፋ ሰጥቶት ስለነበረ ያንን ተስፋ እየተጠባበቀ የሚኖር ስለነበር አዳም ሕዝቡን በሲኦል ውስጥ ያሉትን ነፍሳት ለጸሎት ያተጋቸው ነበረ ሁልጊዜ። ተንሥኡ ለጸሎት ማለት በተዘክሮተ እግዚአብሔር እንድንኖር ማሳሰቢያ ነው። ዲያቆኑ ቅዳሴ ላይም ተንሥኡ ለጸሎት ሲል ቅዳሴ ላይ የሚቀመጥ ኖሮ አይደለም። ቅዳሴው ሰማያዊ መሆኑን ጸሎቱ፣ አምልኮቱ፣ ስርዓቱ ሰማያዊ ዘላለማዊ መሆኑን አስቡ። ከዚህ መለኮታዊ ምስጢር ሕሊናችሁ አይባክን አይባዝን ሲል ነው ብለው እንደሚተረጉሙት ሊቃውንቱ አዳምም በዛ በሲኦል የነበሩትን ነፍሳት ለድህነቱ እንደቀረበ እግዚአብሔር የሰጠው ተስፋ እንደቀረበ ከልጅ ልጅ ተወልጄ አድንሃለሁ ብሎ እግዚአብሔር የገባለትን ቃል እንደሚፈጽምለት ተስፋ እያደረገ ነፍሳትን በዚህ መንገድ ያነቃቸው ነበረ እና እነሱም እግዚኦ ተሳሃለን፣ አቤቱ ምሕረት ቸርነት ታግኘን፣ ይቅርታ ይደረግልን፣ ከዚህ ከሲኦል ነፃ አድርገን እያሉ በሲኦል የነበሩትም ነፍሳት ከአዳም ጋር ይተባበሩ ነበረ። ከዛ በኋላ ጌታችን ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 4 ላይ እንደተናገረው የዘመኑ ፍጻሜ በደረሰ ጊዜ ከሰዓቱ ከደቂቃው ከወሩ ከዓመቱ ደቂቃ ሳያጎድል ክርስቶስ ከልጅ ልጅ ተወልዶ ከእመቤታችን ከቅድስት ድንግል ማርያም ፍጹም ሰው ሆኖ 33 ዓመት በዚህ ምድር ተመላልሶ ሕግ ጠባያዊንም ሕግ መጽሐፋዊንም ፈጽሞ በዕለተ ዓርብ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ በቤዛነቱ ዓለምን ሁሉ አድኖ በ9 ሰዓት ነፍሱን ከፈቃዱ ከለየ በኋላ በአካለ ነፍስ ወደ ሲኦል ወርዶ ሰላም ለኩልክሙ ያለው እርሱ ነው። አያችሁ፣ አዳም ተንሥኡ ለጸሎት እያለ በሲኦል የነበሩትን ነፍሳት ድህነታቸው እንደደረሰ ተስፋ እንዳይቆርጡ ተስፋ ይሰጣቸው ነበር። እነሱም እግዚኦ ተሳሃለን አቤቱ ይቅር በለን እያሉ ይጸልዩ ነበር። በዕለተ ዓርብ 9 ሰዓት ላይ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ሲኦል የነበረውን ጨለማ በመለኮታዊ ብርሃኑ ገፎ በዛ ለነበሩት ነፍሳት ሰላም ለኩልክሙ አላቸው። አስታረኳችሁ፣ አዳንኳችሁ፣ በቤዛነት አዳንኳችሁ ብሎ ሰላም ለኩልክሙ ሲላቸው በዛው ከሲኦል እንደወጡ የቤተ ክርስቲያን ሊቃውንት ያስረዱናል ማለት ነው። ስለዚህ እዚህም የሰለስቱ ምዕት ቅዳሴ ላይ ከመጀመሪያው ክፍል በኋላ ቅዳሴው መሃል ላይ ይሄንን ምልልስ ወይም አውስኦ የምናደርግበት ምክንያት ይሄን እንደሆነ እንመለከታለን። የጨለማና የእስር ስፍራ የተሰጣቸውን ሰላም ለማመልከት ነው።
እነርሱም በሲኦል እየተሰቃዩ ነፃ የሚያወጣቸውን መድኃኒት ሲጠባበቁ ነበርና ድምፁን ሲሰሙ ጌታችንና አምላካችን አንተ ነህ ብለው እንደተናገሩ ምስለ መንፈስከ ብለን እንደምንመልሰው ማለት ነው። ይህንን እንዳደረጉ እንመለከታለን ማለት ነው። ስለዚህ ቅዳሴ ዋናው አኮቴተ ቁርባን ከመጀመሩ በፊት ካህኑ ይህንን ጸሎት የሚጸልይ እንደሆነ እንመለከታለን ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ልጆች ክርስቲያኖች፣ ኦርቶዶክሳውያን ቅዳሴ ስናስቀድስ በሥላሴ ዙፋን ፊት መሆናችንን፣ በእግዚአብሔር ፊት መሆናችንን፣ በሰማያዊው የመለኮት ዙፋን ፊት መሆናችንን መርሳት የለብን። የሚቀድሱት ካህናት እንደኛ ሰዎች ናቸው። ዲያቆናቱ ሰዎች ናቸው። ነገር ግን ሰራዩ ካህን የክርስቶስ ምሳሌ ነው። ሰራዩ ዲያቆን የቅዱስ እስጢፋኖስ ምሳሌ ነው። መብራት ይዞ እየመራ የሚዞረው ዲያቆን የቅዱስ ዮሐንስ መጥምቅ ምሳሌ ነው። ስለዚህ እነዚህን ቅዱሳን እያሰብን ቅዱሳን መላእክቱ በዙሪያችን እንዳሉ እዛ ቅዳሴው ላይ ስማቸው የሚጠራ ሐዋርያቱ፣ ጻድቃኑ፣ ሰማዕታቱ፣ ቅዱሳኑ ሁሉ ከኛ ጋር እንዳሉ በመረዳት በመፍራትና በመንቀጥቀጥ ሳይገባን በእግዚአብሔር ዙፋን ፊት እንደቆምን አስበን የቅዳሴው ተሳታፊ መሆን እንዳለብን በፍጹም መንፈሳዊ ፍርሃት ቅዳሴውን ልናስቀድስ እንደሚገባ ቅዳሴ በጣም እኔ አሁን በግል የሚደንቀኝ ነገር ልንገራችሁ። ቅዳሴ ብዙ ጊዜ እንቀድሳለን። እንግዲህ ቤተክርስቲያናችን ለ2000 ዘመናት ቅዳሴ ስትቀድስ ኖራለች። እንደምታውቁት ቅዳሴ ዜማው አንድ አይነት ነው አይደል? አይቀየርም። ምናልባት ግዕዝና ዕዝል ሊሆን ይችላል የቅዳሴው ዜማ ፍሬ። ቅዳሴው ሲገባ በግዕዝ የሚቀደስበት ጊዜ አለ፣ በዕዝል የሚቀደስባቸው ጊዜያት አሉ። ከዛ ውጪ ዜማው ተመሳሳይ ነው። ዓመቱን ሙሉ አንድ አይነት ዜማ እየተዜመ ግን የማይታክት የማይሰለች ትላንት አስቀድሳችሁ ዛሬ ስታስቀድሱ አዲስ የሚሆን ዜማ እኔ ከቅዳሴዎች እስካሁን አላገኘሁም እውነት ለመናገር። እና ምን ያህል በመንፈስ ቅዱስ የተቃኙ አባቶቻችን ያዘጋጁልን ሰማያዊ ስርዓት እንደሆነ በዚህ እንረዳለን። ዘመናችንን በሙሉ አስቀድሰን እንደገና ቅዳሴ ለማስቀደስ ስንሄድ አዲስ ነው የሚሆንብን። ሁልጊዜ አዲስ ነው የሚሆንብን። የእግዚአብሔር ስራው ድንቅ ስለሆነ እግዚአብሔር ማለዳ ማለዳ አዲስ ነው ታማኝነትን ብዙ ነው ተብሎ በነቢዩ ኤርምያስ ላይ እንደተነገረ እግዚአብሔርን የምናመልክበት ትልቁ የአምልኮ ስርዓታችን መፈጸሚያ የሆነውም ቅዳሴ ዕለት ዕለት አዲስ እንደሆነ የምንረዳበት ትልቁ ጸሎት ነው። ስለዚህ ቅዳሴ ማስቀደሳችን በጣም መልካም ነው። ቅዳሴ ከማስቀደሳችን ጋር ግን አብረን የቅዳሴውን ውበት፣ የቅዳሴውን ዘላለማዊነት፣ የቅዳሴውን ምስጢር፣ የቅዳሴውን ከፍታና ልዕልና ለመረዳት በደንብ መማራችን ተገቢ ነው። ከዛ ባለፈ ደግሞ ቅዳሴ የሚቀደስበት ዋናው ምክንያት ብዙ ጊዜ ደጋግሜ እንደተናገርኩት ቅዳሴ የሚቀደሰው ለቅዱስ ቁርባን። ስለዚህ ቅዳሴ የምናስቀድስ ሰዎች ግባችን መቁረብ ነው ሊሆን የሚገባው። ግባችን አስቀድሰን ቅዳሴ ጸበል ጠጥተን መሄድ ብቻ መሆን የለበትም። ያንን ማድረጋችን መልካም አይደለም እያልኩ አይደለም፣ መልካም ግን ያንን የምናደርገው መቁረብ በማንችልባቸው ጊዜያት ብቻ ነው። ለዛ ነው በሌሎቹ ኦሪየንታል አብያተ ክርስቲያናት የኮፕቲክ ቤተክርስቲያንን ጨምሮ ቅዳሴ ለማስቀደስ ሲሄዱ እንደሚቆርቡ አስበው ተዘጋጅተው ነው የሚሄዱት ምዕመናን ሁልጊዜ አይደል? በተለይ በውጭ ሀገር የምትኖሩ ታውቃላችሁ። በኮፕቲክ ቤተክርስቲያን ያስቀደሰ ሁሉ ቆራቢ ነው። በእኛ እንደውም ብዙ ጊዜ ይገረማሉ። የእኛ ምዕመን የራሳቸው የሆነ ቤተክርስቲያን የሌላቸው ኦርቶዶክሳውያን ኢትዮጵያውያን አሉ። በተለያየ የዓለም ክፍል ከኮፕቲክ ቤተክርስቲያን ጋር አብረው የሚገለገሉ ማለት ነው። እና ቁርባን ሰዓት ላይ የማይቆርበው የእኛ ምዕመን እንደሆነ ይታወቃል። የእነሱ ምዕመን ግን ሕፃኑም አዋቂውም ሁሉ ይቆርባል። እና ይሄ ጥሩ ያልሆነ ልምድ ነው። ጥሩ ካልሆኑ ልምዶቻችን መካከል አንዱ ይሄ ነው። ስለ ቅዳሴ ትምህርት የምንማርበት ዋናውም ዓላማ አስቀዳሾች ብቻ ሳንሆን ቆራቢዎችም ጭምር መሆን ስላለብን ቅዳሴ የምናስቀድስበት ዋናው ዓላማ የክርስቶስን ስጋውን ደሙን እንድንቀበል ነው። ስጋውን ደሙን እንድንቀበል ደግሞ
ንስሐ መግባት ነው የሚጠበቅብን። ከኃጢአት መራቅ ነው የሚጠበቅብን። ንጹሕ የሆነ ማለት ንስሐ የገባ ማለት ነው። ሌላ ትርጉም የለው እንጂ ሰው ፍጹም ሆኖ ፐርፌክት ሆኖ ስጋውን ደሙን ይቀበል የሚል ትምህርት አይደለም ይሄ። እንደዛማ የሆነ ሰው ማንም የለም። ከሰው ወገን ኃጢአት የሌለበት ንጹሕ የሆነ ከድንግል ማርያም በስተቀር ማንም ሰው የለም። ስለዚህ የክርስቶስን ምሕረት እየለመንን በቅዳሴው ትምህርት ከመጀመሪያው ጀምሮ ጸሎታቱን እያየን እንደመጣ ነው። ለቅዳሴ የሚያዘጋጀን ጸሎት ነው ለቁርባን የሚያዘጋጀንን ጸሎት ነው እየጸለይን የምናስቀድሰው። በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በሱ ፈቃድ፣ በሱ ፍቅር፣ በሱ ምሕረት ነው እንጂ በእኛ ጽድቅ፣ በእኛ ቅድስና፣ በእኛ በጎ ስራ ተገብቶን ወደ ቁርባን የምንቀርብ ሆነን አይደል። ስለዚህ ኃጢአታችንን በደላችንን አስበን ለንስሐ አባታችን ኃጢአታችንን ተናዘን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ለመቀበል ወስነን ወደ ቅዳሴ መምጣት እንዳለብን ነው የቤተ ክርስቲያናችን ትምህርት የሚያስረዳን። ስለዚህ ለዚህ የበቃን የተዘጋጀን እንድንሆን በአይምሮ በሕሊናም በሁለንተናዊ ሕይወታችን ተዘጋጅተን መቅረብ እንዳለብን መረዳት ያስፈልጋል ለማለት ነው። እንግዲህ ለዛሬ የዚህን ያህል ከተማማርን ይበቃናል። በሚቀጥለው ክፍለ ጊዜ ደግሞ ጸሎተ አኮቴት መቅድመ አኮቴተ ቁርባን ደግሞ ወደ ዋናው ቅዳሴ ከመገባቱ በፊት ካህኑ የሚጸልያቸው የቅዳሴያቱ የመጀመሪያ ክፍል ላይ ካህኑ የሚጸልያቸው ጸሎታት አሉ። ለምሳሌ የሐዋርያት ቅዳሴ መጀመሪያ ላይ ካህኑ ምን ብሎ ነው የሚጸልየው መሰላችሁ? የመጀመሪያዎቹ ቅዳሴያት ላይ በተመሳሳይ የሚነሱ ነገሮች አሉ። የእግዚአብሔርን መጋቢነቱን፣ የእግዚአብሔርን ፍቅሩን፣ የእግዚአብሔርን ቸርነቱን፣ እግዚአብሔር ለሰው ያደረገውን በጎነት በመናገር ነው ቅዳሴያቱ በአብዛኛው የሚጀምሩት። የሐዋርያትን ቅዳሴ ስትመለከቱ መጀመሪያው ላይ እንዲህ ብሎ ነው የሚጀምረው። ምን ይላል መሰላችሁ? ናኩተከ እግዚኦ በፍቁር ወልድከ እግዚእነ ኢየሱስ ዘበዳህሪ መዋዕል ፈኖ ከለነ ወልደከ መድህነ ወመቤዘ ወመላከ ምክርከ ዝቃልንተ ምኔከ ውእቱ ወወቱ ኩሎ ገበርከ በፈቃድከ። ምን ማለት ነው? አቤቱ በተወደደ ልጅህ በጌታችን በኢየሱስ ክርስቶስ እናመሰግንሃለን። በኋለኛው ዘመን የምክርህን አበጋዝ መድኃኒትና ቤዛ የሚሆን ልጅህን የሰደድክልን ይህ ቃል ከአንተ የተገኘ ነው፣ በእርሱም ሁሉን በፈቃድህ አደረግክ በማለት ይጀምራል የሐዋርያት ቅዳሴ። ሌሎቹንም ቅዳሴያት ስትመለከቱ በተመሳሳይ ሁኔታ ይህንኑ ነው የሚያስረዱን። ቅዳሴ እግዚእንም ስንመለከት ናኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሃቤ ሕይወትነ ዘይማስን መዝገብ አቡሁ ለዋህድ ወልድከ ወመድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድኃን ብከ። ቅዱስ አምላክ ሆይ እናመሰግንሃለን። ነፍሳችንን ፍጽምት የምታደርግ ሕይወታችንን የምትሰጥ የማይጠፋ መዝገብ የአንድ ልጅ የመድኃኒታችን አባት ያንተ ፈቃድ የሚናገር በአንተ እንድን ዘንድ ወደሃልና። አቤቱ ልባችን ያመሰግንሃል። የአብ ኃይሉ የአሕዛብም ጸጋ አንተነ የቅን እውቀት የስሑታን ጥበብ ነፍስን የምታድል ለተዋረዶት ክብር ሀገራችን የጻድቃን ምርኩስ ለተሰደዱት ተስፋቸው ለሚታወቁት ጸጥታቸው አንተነ የፍጹማን ብርሃን የሕያው አምላክ ልጅ ከማይለይ ጸጋ አብራልን። መተከልን መጽናትንም መታመንና ጥበብን የማይዘነብል የሃይማኖትን ኃይል የማይለወጥ ተስፋንም የነፍስ እውቀትን ለትሕትናችን ስጥ። አቤቱ እኛ ባሮች በሚገባ ዘወትር ንጹሐን እንሆን ዘንድ ይላል ካህኑ። አያችሁ። ሌሎቹንም ቅዳሴያት ስትመለከቱ ቅዳሴ ማርያም ላይ ስንመለከት ራሷ ምንድን ነው የሚለው? ጎሳ ልብ የቃለ ሰናይ ብሎ ነው የሚጀምረው አባ ሕርያቆስ። ልቦና የበጎ ነገርን አወጣ፣ ልቦና የበጎ ነገርን አወጣ፣ ልቦና የበጎ ነገርን አወጣ። እኔም የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ፣ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔም የድንግልን ገናንነቷን እናገራለሁ። ዛሬ በዚች ቀን በፍቅርና በትሕትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ። በዚህ ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መሥዋዕት አይደለም፣ እሳት ነው እንጂ። ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው እያለ አባ ሕርያቆስ ይናገራል። እመቤታችንን እያመሰገነ
በነገራችን ላይ ቅዳሴ ማርያም ተባለ እንጂ እመቤታችንን በምስጢር ያነሳታል አባ ሕርያቆስ። ግን ምስጢረ ሥላሴ ያለበት ምስጢረ ሥጋዌ ያለበት በተለይ ስለ ክርስቶስ ነገረ ክርስቶስ በሚገባ አባ ሕርያቆስ ያስተማረበት ክፍል ነው ቅዳሴ ማርያም። ስለዚህ ይሄንን በደንብ መረዳት አለብን። ቅዳሴ ሰለስቱ ምዕት የ318ቱ ቅዳሴን ስንመለከት ግሩም በውስተ ደመናት ወልዑልም ሰማያት እግዚአብሔር ስቡ በኩሉ ፍናዊሁ አምላክ አማልክት ጸባዖት ፍጹም ግሩም በውስተ ደመናት ወልዑልም ሰማያት እግዚአብሔር ስቡሕ በኩሉ ፍናዊሁ አምላከ አማልክት ጸባዖት ፍጹም። በደመናት ግሩም ነው፣ ከሰማያትም ይልቅ ከፍ ያለ ነው። እግዚአብሔር በመንገዱ ሁሉ ምስጉን ነው። የአማልክት አምላክ ፍጹም አሸናፊ ነው። የሌለበት ጊዜ የለም፣ የታጣበትም ጊዜ የለም። በመለኮቱ ግን ፈጽሞ የታየበት ጊዜ የለም። እርሱን ማየት የሚችል የለም። አነዋወሩም እንደምን እንደሆነ የሚያውቅ የለም። ሰማይና ምድር ከዓለማቸው ጋር ባህርና ወንዞች በውስጣቸውም ያሉ ሁሉ እርሱን የሚያመሰግኑ በጸጋ ሁሉ የተፈጠረ በቸርነቱም ሁሉ የሚያድር ይኸውም አንድ የሚሆን የአንድ አባት የጌታ አባት ከወለደው ጋር እውነተኛ ብርሃን የሚሆን የመሲህ አባት ነው ይላል የሰለስቱ ምዕት ቅዳሴ። 14ቱንም ቅዳሴያት ስንመለከት መግቢያቸው ላይ የእግዚአብሔርን መግቦት፣ የእግዚአብሔርን ካህሊነት፣ የእግዚአብሔርን ቸርነት የሚናገር ክፍል ነው ያለው። ይህንን ደግሞ በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ የምናየው ይሆናል። ያስተማረን የመከረን የቅዱስ ቃሉ ያጽናናን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን።